ግን እናቴ ትሙት ከመቀመጥ ተስፋ ቆርጦ ቁጭ ከማለት ስራ ፈቶ ቁጭ ከማለት በት ማለት 10 እጥፍ የተሻለ ነው። በት የሚባለው የስራ አይነት ምንድነው? ይሄ ነው በለኝ። በቃ በት ይሄ ነው ስራው፣ ይሄውና በለኝ በት የሚባለው። በቃ ሴት ልጅ በሴክስ ላይ ነካክቶ የሚተዋትን ወንድ አትፈልግም። ካረጋት በትክክል የሚያደርጋትን ነው የምትፈልገው። ስለዚህ ባሎች ከሚስቶቻችሁ ጋራ በሴክስ ስተኙ ስለአንተ ስሜት እርሳው። የኛ ስሜት በቃ የሆነ መርጨት ምናምን ሊሆን ይችላል። የሴቶች ግን በቃ ኢንጆይ ማድረግ ይፈልጋሉ። 36 ጅብና 3 ዘንዶ አለ። ምንድነው የምታበላቸው? አሁን ሳንቲሙን ነው የምሰጣቸው፣ ገዝቶ ነው ይገርም። እኔ ከተሳቢ እንስሳ ወስፋት ብቻ ነው የሚያስጠላኝ። ፈጣሪ ምን ብሏል መሰለህ? ፈጣሪ ያላለው ነገር የለም፣ ብዙ ነገር ነው ያለው። ዋናው ያለው የሚያዝ ሳይሆን መስራት ነው። ፈጣሪ እንደዛ አይደለም፣ የሚፈራ ሳይሆን ደስ የሚል ነው። ምንም ነገር ፈታ ያራዳ ልጅ ነው። ሰላም ሰላም፣ ቤንጃ ነኝ። ዛሬ የተለያዩ አስቂኝና እንዲሁም ቁም ነገር አዘል የሆኑ የተለያዩ አርቲስቶች የተናገሯቸው ቁም ነገር አዘል ንግግሮችን ጨምሮ በጣም የሚያስቁ ከሀገር ውስጥም ከውጭ የሚሆኑ ቪዲዮዎችን ይዤላችሁ ቀርቤያለሁኝ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። ይዝናኑ። እነዚህ ቪዲዮዎች እኔን ያስቀውኛል፣ እናንተንም እንደሚያስቋችሁ ተስፋ አለኝ። ወደ ቪዲዮዎች። አንተ ተነስተህ ከህዝቡ 6 ሺህ ብር ወሰድክና ወሰድክ። ምን ወሰድኩ? 6 ሺህ ብር ማረጃ አለ አይደል? ስንት ወሰድክ? 6 ሺህ ብር። ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴ ስንት? ከአንድ ሰው ስንት ነው ያገኘው? 6 ሺህ ብር። በወር 500 ብር፣ በአመት 6 ሺህ ብር ቆጥቧል አንድ ሰው አገኘው። እሺ 6 ሺህ በእነርሱ ኪስ ላይ ሆኖ ምን ይሰራል? ምንም። እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራሁበት። ይጠቅማቸዋል እያልኩ ያለው ምንድን ነው? ከቅድም 6 ሺህ ብር በአንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6 ሺህም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው። 6 ሺህ እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ፣ 6 ሺህ ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6 ሺህ ነው የሚሳ ነው። በቃ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6 ሺህ ብር። 6 ሺህ ሚሳ ነው። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎች፣ ይተርፍላቸዋል። 6 ሺህ መመለስ እኮ እንደዚህ አይነት ብሪሊያንት የሆኑ ማይንዶች ኢትዮጵያ ውስጥ ብዙ ቢኖሩ ዋው! እውነት ነው። 6 ሺህ ብር አንድ ሰው ኪስ ውስጥ የምሳ እሱ ጋር ግን ሚሊዮን ስራ ሰራበት ይሰጣቸዋል። ህጋዊ ሌባ ይባላል። ተመችቶኛል። ወደ ቀጣዮቹ ቪዲዮዎች ሄሎ Hello? Yeah? Hello? 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 Oh. Hello? Shokaka. Baby. Baby. What happened? Say you waited for long. What happened? What happened? Baby, what? What are you doing here? Shokaka እንደዚህ ነው ማረግ። ያለው ታውቂያለሽ ብራዘር፣ በውጪ ምናምን እንትን አይልም ነው። ራፕ ሙዚቆች በውጪ ምናምን አይነገሩም። ለዛ ነው ብራዘር። ሄሎ ጭራ አለው እንዴ? ሰዎች ጭራ የላቸውም። እሺ አለው የላቸውም አልኩ። እኔ የአባዬን አየሁታ። የአባትህ ቅድም ልብስ ሲቀይር what ደህና ትቃዣለህ አንተ። ግን የሱ ከፊት ነው። ጭራ Oh my god. ጭራ አይደለም። እሺ
አረ ጭራ ነው። ጭራ አይደለም። እኔም ትልቅ ሰው ስሆን ከፊት ጭራ ይወጣልኛል። በትልቅ ሰው ፊት ምንድን ነው? አባዬ ጭራን አሳያት። የምን ጭራ አንተ? ዋይ ጋድ አንተ ሂድ በቃ ልጆቻችሁ ኦ ማይ ጋድ በልጆቻችሁ ፊት ልብሳችሁን አታውልቁ። ይህ የብዙዎቻችሁ ችግር ነው። የብዙዎቻችሁ ወላጆች ችግር ነው። ልጅ እያለን እኛ ብዙ ነገር አውርተን እናውቃለን። ልጆችን ቢያዩትን ነገር ማስተዋሉ ስለማይኖር በትልቅ ሰው ፊት ብዙ ነገር ሊሏችሁ ይችላል። በዚህ ጥንቃቄ እያደረጋችሁ ወደ ቀጣዩ ቪዲዮ አይደለም ልትዘንብበት ዝናብ ሊነካሽ ብሬክ ሆነሽ ወለሉ ይነሳል። እዚህ እናንቺ ታራላችሁ። ኦ ማይ ጋድ እኔ ተኛለሁ። እራ እንደፈለክ መፍት ነው መፍት ሰጣይነ ከፍታ አስገብተ ብሬ ነሽ ብለህ እናንተን ተማምኜ ነው እርሻ አርሳለሁ የምለው። ኦ ማይ ጋድ ለምን አመድ አታረጉትም ቤቱ? እሺ ተረገጠ ሰውዬ በቃ እንደዚህ just like oh what a face think I like this little life. oh no Jesus ወንድ ልጅ ሲደነግጥ በህይወት ያሉ አንጋፋ ሙዚቀኞች ጥሪ ነዋይ ደበበ። This is very sad. ምን አለች ዘውትር? ያሳዝናል። እኛም አዝነናል በላት። ኦ ማይ ጋድ አንተ ላይክ ሼር ያረጋል ወገን የፕሮፖዝ ወጪ እንዴ እየሌለ እየሄደ ያለው እንዴ ከሰርግ እኩል ሆነ። አበባ ሆነ። እንደው አበባ በዚህ ግድም አበባ በዛ ግድም አበባ ጭራሽ አበባ በጭንቅላቴ ሁሉ አከባለሁ። ከመግቢያ ጀምሮ አበባ እንደዚህ ደረድራለሁ። አበባ ወጪው ከሰርግ ያልተናነሰ ሆነ። የኔ ፍቅረኛ አሁን የሆነ ፕሮፖዝ የማሂን ፕሮፖዝ ቁጭ ብለን እያየን ካየች በኋላ ዞር ብላ እንዴት ነው አይነት ነገር እንዴት ነው ምን አሰብክ አይነት ነገር ምንም አላሰብኩም እንዴ ሰርጉን ራሱ እንዴት እንደማደርገው ይጨቁኛል። እንኳን ለፕሮፖዝ ላወጣ አይደለም ማለት ነው እየታሰበበት። ምንድን ነው የምትሰራው? ጸጋዛ በግሌ ነው የምንቀሳቀሰው። በግል ነው የምትንቀሳቀሰው? አዎ ጥሩ ነው። በግል የት ጫካ ማን ነው? አግብተሻል? ኧረ በፍጹም ኧረ በፍጹም አላደርገውም። ተከለከለ እንዴ ትዳር? ወታደራዊ ማዕረግ ጥሪ። ከቆሻሻና ከዕቃ ውጭ ምን ይጣላል? መኪና። እስቲ አሁን ወደ ቁም ነገሩና ምርጥ መልእክት መስሎ የታየኝን መልእክት ላጋራችሁ። ያሬድ ያው እንግዲህ የሆነ ጊዜ ደብሮን ነበረ። አሁን ግን ትንሽ እየተመለሰ ይመስላል። እስቲ እንግዲህ እናየዋለን ምን አይነት ሰው ይሆን እንደሚሄድ ወደፊት። መለካከቱ ግን ደስ የሚል ይመስለኛል። እስቲ የምትጋሩት ከሆነ ይህንን መልእክቱን እንስማ። ፈጣሪ ያላለው ነገር የለም። ብዙ ነገር ነው ያለው። ዋናው ያለው መያዝ ሳይሆን መስራት ነው። ፈጣሪ እንደዛ አይደለም። የሚፈራ ሳይሆን ደስ የሚል ኢየሱስ ጌታ ነው። እስቲ በል እስቲ ልታስጠቁረኝ እኔ አላህም እግዚአብሔርም ሁሉም ነው የሚመቸኝ። አንድ ሃይማኖት ብቻ እስቲ መዳን በኢየሱስ ነው በላ አንተ
ኧረ መዳን በኢየሱስ ነው። ኢየሱስ ጌታ ነው በል። ኢየሱስ ጌታ ነው። መዳን በል እስቲ። መዳን እውነት ህይወት ኢየሱስ ነው። ኢየሱስ ነው። በቃ አላም ነው። አዮ እንዴት ፍራቻን ሳይሆን ኢንጆይ ማድረግ ነው። ወድጄው ናፍቆኝም ወደው እንጂ ኦኬ እዚህ ጋር የሆነ ኦራል መኪና ፍሬም በጥሶ ቢመጣው ያስፈራል። ልሸሽ ትችያለሽ። ኦሪዮን የሚገል ነገር ቢመጣ ምናምን ሊበላሽ ምናምን ሊያስፈራ ይችላል ምናምን። ፈጣሪ እንደዛ አይደለም። የሚፈራ ሲሆን ደስ የሚል ነው። ምንም ነገር ፈታ ያራዳ ልጅ ነው። ይመቸኛል። ፈጣሪ ያራዳ ጭንቀታ ጭንቄ እንደዚህ ልጆቹ የሚወድ ነው። ክፉ አያስብም። ከልብሽ ወደሽው ከልብሽ እየሰገድሽ ከልብሽ ጸሎት እያደረግሽ ኮኔክት ካረግሽ አሪፍ ነው። ኮኔክት አድርገሽ ከሆነ ግን ሰዓቱ ደርሷል ብዬ ወይ ደግሞ ጸሎት ምናምን ቶሎ ብዬ በዚህ ሰዓት መጸለይ ያለብኝ ሽምድድ ለማድረግ ሳይሆን በደንብ የሚለውን ነገር ፊል እያደረኩ ካረኩት ኦልሬዲ በቃ በውስጥ ያለ ማለት ነው። በቀን ውስጥ ብዙ ጊዜ ካስታወስኩት እንዳለ ካወቅኩ በቃ ያን እየደበረሽ የምታረጊው ሳይሆን ደስ እያለሽ ጾምሽ ለመባል እንትን ለመባል ሳይሆን ደስ እያለሽ ለራስሽ ልጅ ያሬድ እንግዲህ ጥሩ መልእክት ያስተላለፈ ይመስለኛል። ከልጅነታችን ጀምሮ አስተዳደጋችን እግዚአብሔርን ስለመፍራት የሆነ ስለሚያስፈራ ነገር አድርጎ የተሳለብን ስዕል አለና እሱን ማስተካከል ያለብን ይመስለኛል። እግዚአብሔርን መፍራት ማለት የመጨረሻው ፍቅር፣ ከዛ ሰዎችን እርስ በርስ መዋደድ አድርጎ ያሰረው ይመስለኛል እና እዛ ላይ ብናተኩር ብዙ ነገሮቻችን የሚስተካከሉ ይመስለኛል። አመለካከቱ ግን ተመችቶኛል። ያሬዶ በዚህ ቀጥይ ይህን ጸባይሽ እንዲያሻሻልሽ ከሆነ ወደ ቀደመው ስፍራሽ ትመለሻለሽ ብዬ አስባለሁ። ወደ ቀጣዩ ቪዲዮ ብራካዳን ብራ ኢየሱስን ኪያላ ማጫጋ መሮ አላ ማጫጋ ምን ሲያደርግ ነው እንደዚህ ሶስት ጥርስ የቀረው ግን? እሺ አዲ ብሬሱ ነው እንጂ ቢያስቀው ከምንም በላይ ምን ለማድረግ ነው የገጠጠውን ለማስጠቅ ሶስት ነው ለዘፈኑ ራሱ ሶስት ነው የሚለው ሶስት ጥርስ ከምንም በላይ ደግሞ ብሬሱ ምንድን ነው? ብሬሱ የገጠጠውን ለማስተካከል ነው። ቢያስተክል አይመስልም? ቢያስተክል አይሻለው? ለዚህ ቤት ውስጥ በረሮ ያስቸገራችሁ በቃ እንደዚህ ማድረግ አለብን። እቺ ግን ትገርባለች። ዴዝ ሬጂስተር ከደ ሆስፒታል የቦት ምንድነው ሪከርድ ነው ምናምን የሚባለው ሰው እኮ ስራ አጥቷል። ሰዓቱ ምናምን ትመዘግባለች። በቃ እቺ ነገር ያው ሼር ማድረግ አለባችሁ። ሌባ ሲያዝ በየክፍለ ሀገሩም ሆነ አዲስ አበባ እንዴት እንደሆነ ያው ታዩታላችሁ። እንግዲህ እንዴት እንደሆነ እናውቀዋለን። ምክንያቱም ለፖሊስ አሳልፈን ከሰጠን ይፈቱታል ብሎ ስለሚታሰብ ሁሉ ብሎ ቢወርድበት እሱን በተመለከተ ቪዲዮ አለ። ክፍለ ሀገር ግን ቢያደርጓቸውን ይዋቸው ይህ አዲስ አበባ ውስጥ ቢል ነበር በጣም አሪፍ ይመስለኛል። የሰረቀውን ነገር አሲሱ አደባባይ ሌባ እያሉ ሶፋኔ ነበር አሪፍ። በቃ ሁሉም የሚባል ነበረ። ይህ ግን የክፍለ ሀገሩ ተመችቶኛል። ይበጫቸው። ወደ ቪዲዮ የትምህርት ቤት በር ሙሴ የትምህርት ቤት በር ሌላ አይደለም። ተቀባይ ሁሉ አሉ። ያ ሶስት ቲቪ 3 ብርድ ልብስ ይሄ እንደው በቅርብ ነው የያዘው ሙሉ ተሸክሙ።
ወደ አዲስ አበባ አራት ፋሽ ልብስ ማናት ማንጎ ነው ያለው ነው ማንጎ አራ ማንጎ ነው አደንዛዥ ሌባ ሌባ ናን ብለው 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 የአዲስ አበባ ሌባ ሲያዝ ፖሊስ ይለቀዋል። አትስረቁ። አሁን አምጥተን ያቆምነው መኪና ያስረከብነ አራቱም ጎሞች የለም። የት ሄዱ? ማን በለው? ማን ወሰደው? በሰባ ማይክሮ ሰከንድ ውስጥ ማን ወሰደው? አትጁ መጥቶ ሲቆም መኪናው ጎማ አልነበረው። ያለ ጎማ ነው የምታቆምከው። ምልክት ቢስ ጎማ አለው። ቢስ ጎማ አለው አላለም። አራቱም ጎማ ወልደም ቢሆን አምጣ ሰረቀ ማለት እናቴ ትሙት የሰው ጭራው ነው። ሌባ ሌባ ኧረ ወይኔ እኔ ሌባ በጣም ሌባ ነኝ ልጅ ሌባ እኮ መኪና ማለው ወይ አረ አዲስ አበባ ሌባ ይኸውልሽ በቃ እንደዚህ ግግም የሚልብሽ ቺ ግን ታሾፋለች። አውጣ ኪስ ያለው አውጣ ዶሮ አሽፍረዳ ከሞራሪ በለው ሲል ከእጇ ላይ መንፈስ ሰርቀ ነው የምትበላው። አውልቅ አውልቅ ጃኬቱ ዝም በለው ሻትንታኝ አረበ አውልቅ ዝም በል ጣቢያ ምን ሊመቱት ነው? ቀጥቅጣችሁ ገደላችሁ። ፖሊስ ጣቢያ የለም። ዝም በል የት ነው ሰፈር? ከኔ የመጣው እዛ ላይ ሰፈር ነኝ። አውጣ ሲመጣው አውጣ። እሺ ስማ ነው ዳንኤል ነው ስም? አዎ ዳንኤል ነው ስም። ስንት አመት ነው እንዴ? ልትድረኝ ነው እንዴ? ዝም በል እሺ። መታወቂያ ከኔ የመጣው ስልኩ የጓደኞች አሰራ ብለው አውጣ መታወቂያውን። ይሄ መታወቂያ ዝም በል ተንበርክ ይጮሃሉ ደግሞ ዝም በል ተንበርክ። ሌባ ነህ ሌባ ነህ አይደለም? ዝም በል ሌባ ነው። እሺ ነኝ። ፖሊስ ጣቢያ ውስጥ አዲባ ዝም በል ያዝ እኮ አለ መስረቅ ነው። ሌባ 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 ዱርዬና ሌባ ይለያያል። ምን ማለት ነው? እስኪ ንገረኝ። ዱርዬ እና ሌባ በጣም ልዩነት አለው። ዱርዬ አለ፣ የዱርዬ አይነትም አለው፣ እሱም ይለያያል። ደነዝ ዱርዬ አለ፣ ምርጥ ሐሳቢ ደግሞ ዱርዬ አለ። ሌባ ጀስት በቃ ኪስ ማውለቅ ብቻ። እንክሰርም እንውደቅም እንነሳም ድክምም ትክትም ምንም ይበለን ያቅተንም ምንም ይበለን፣ ግን እናቴ ትሙት ከመቀመጥ ተስፋ ቆርጦ ቁጭ ከማለት ስራ ፈቶ ቁጭ ከማለት በት ማለት 10 እጥፍ የተሻለ ነው። እናቴ ትሙት በት ለምንለው ጀለሶቻችን ለምትሉ ጀለሶቻችን ወዳጅ ዘመዶቻችን በሙሉ በያላችሁበት መልካም በት መልካም ትግል እላለሁ። ይመቻችሁ። ፒስ አይ ጓደኛዬ ምን አለኝ? በት እያልክ ነው ገንዘብ እያያዝክ ነው በት እያልክ አለኝ። እንዲህ እንቅስቃሴ አለ በት የሚባለው የስራ አይነት ምንድን ነው? የት ይሄ ነው በለኝ። በቃ በት ይሄ ነው ስራው ይሄውና በለኝ። በት የሚባለው ግራ ስለገባኝ እሺ አቤት እንዴት ናችሁ? ካናስ ምን አረጋለ እንዴ? ምን አጠፋል? ውርጋት ምን ታረጋለህ? ሰፈር ውስጥ ቁጭ ብለህ ነው እንዴ? የማን ልጅ አንተ ታውቃለህ? ቁም ካሳይክሉ ጋር እንዴ? ምንድነው? እሺ አሁን ያስቸግራል። ወጣ ማለት ነው። ለመረጃ ነው። ሰፈርስ ምን ታረጋለህ? አረ ቁጭ ብለን ነው ዝም ብለን። መንጃ ፍቃድ ይዛ የመንጃ ፍቃድ ሳይክል አንድ ያዝ ነው። ቢሆንስ ታዲያ ተሽከርካሪ መሆኑን ለኛ ልነግረን ነው እኮ። ሳይክል መንጃ ፍቃድ የለውም። አፍላፊ ከኔ ጋር እያወራ ነው። መንጃ ፍቃድ ሰው ልበል። ስምህን ንገረኝ። ስምህን ንገረኝ። በሱ ፍቃድ አምጣው እስኪ። ጫት እየቀማችሁ ነበር? አረ እባክህ ጋሽ እንዴ! ሲሻም ተጠቅማል። አረ በስመ አብ ናምጣ እንዴ! አረ ሳይክሉን ይዘሽ ሂጂ እንጂ። አረ ሳይክሉን መልስልን እባክህ። ከእናንተ ገባ። አረ እባክህ ሳይክሉን መልስልን። አረ የኛው ቪዲዮ ወሳኝ ይመስለኛል። የብዙ ሰውን ትዳር የሚያስተካክል ይመስለኛል። ስለዚህ ወንዶች በደንብ እየሰማችሁ፣ ሴቶችዬ በደንብ እየሰማችሁ፣ ወንዶቹ ግን ትዳር እንዴት እንደሚጥም ይህን ነገር ስታረው ይገባቸዋል። የትዳር መሰረቱ
ብር ምናምን ብቻ አይደለም፣ ፍቅር ምናምን ብቻም አይደለም፣ ሌላ አይነት ፍቅርም አለ። እሱን ከያዛችሁ ሁሉ ነገር አሪፍ የሚሆን ይመስለኛል እንደ እኔ እይታ። ለማንኛውም ወደ ቪዲዮ እናልፋለን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ላይክ እና ሰብስክራይብ ማድረጉን እንዳትረሱ፣ አበረታቱን። እኛ ኤዲት ለማድረግ ስንት ነገር ፎቶ፣ ቪዲዮ ምናምን ስንድል እናጠፋቸው ጊዜዎች እናንተ ካላያችሁልን ማን ያይልናል? እዚህ አበረታቱን። እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ወደ ቪዲዮ እንዳትፈልግ በቃ ሴት ልጅ በሴክስ ላይ ነካክቶ የሚተዋትን ወንድ አትፈልግ። ካረጋት በትክክል የሚያደርጋትን ነው የምትፈልገው። ስለዚህ ባሎች ከሚስቶቻችሁ ጋራ በሴክስ ስተኙ ስለአንተ ስሜት እርሳው። የኛ ስሜት በቃ የሆነ መርጨት ምናምን ሊሆን ይችላል። የሴቶች ግን በቃ ኢንጆይ ማድረግ ይፈልጋሉ። ስሜቷ መምጣት አለበት። ያም ስል አንድ የኔ ከስተመር አለና ባለቤቴ በቃ እኔን ወደ ስሜት ሳያስገባኝ በቃ የኔ ስሜት ሳይመጣ ከዛ በኋላ ቆይ አንቺ ስሜት ከየት ነው የሚመጣው? በህይወት ያረሰው የዛሬ ስንት ዓመት ነውና ከየት ነው የሚመጣው? ቆይ አንቺ ስሜት በዚህ ብትላት 4 ሰዓት የሚፈጅባት ሴት ከየት ነው የሷ ስሜት የሚመጣው? ባለቤቷ ነው እንደዛ ቢለውና ስቲል አይምሮ አይጠፋም። አንዳንድ ስልጠና ላይ እየሰጠ ከየት ነው የሚመጣው ያንቺ ስሜት? እና እንደዛ እስከሚያስብል ድረስ በቃ ከና አካቴው የሆነ ያህልም መርዳት አለብሽ። አንቺም የሆነ ያህልም ራስሽን ኮንሸስ አድርገሽ እዛ ቦታ ላይ የሆነ ነገር ማድረግ አለብሽ እንጂ ከና አካቴው እሱ መንጭቆ ያስነሳኝ የምትይ ከሆነ የማትመነጨቂ ሴት ምንም ስሜት የሌለሽ እስከሆነ ምናልባት ያ ስሜት በምርመራ በስፖርት በምናምን የሚመጣ እስከሆነ እና መጣጣም ትዳር ያሳብራል መጨረሻ ላይ። አሪፍ መልእክት ነው። ቴንክ ዩ